እሺ በተናችንን በዚህ መልኩ አስተካክለናል። የሚቀረን ምንድን ነው? አይ ቲንክ ይሄ ነው መሰለኝ አሁን ስንሰራ የነበረው ሌፍት ላይ ይሄ ራይት ላይ ኢሜጁን እናስገባለን። ኢሜጁን ቼክ እናድርገው። ኢሜጁን ቼክ እናድርገውና እዚች ጋር እንመለስና ኢሜጁ ለራይቱ ነው የሚሆነው። ስለዚህ ራይት ላልነው ይሄኛውን ኢሜጅ ማድረግ እንችላለን። አይ ቲንክ ኢሜጅ እናደርግለትና ለዚህኛው ኤስአርሲ እንስጠው። ኢሜጅስ እዚህኛው ላይ አይ ቲንክ ሰውየው ነው መሰል ማን ኢሜጅ ነው ያለው። ቼክ እናድርገው። ይሄው ኦ ሶሪ ራይት ያልነውን ስላጠፋ ነው ነው። እሺ ወደ ነበረበት ልመልሰው። ራይት የሚለው ሌፍት እና ቶፕ የሚለው ፖዚሽን ስለሰጠሁት እሱን ስለሚያጠፋው ነው። ይሄው አሁን ምን ያስፈልገኛል? የዚህኛው የኢሜጅን ቼክ ላድርገው። ኢሜጁ ምን ያህል ዊድዝ አለው ምን ያህል ሄት አለው የሚለውን ነገር ቼክ እናድርግ። ስለዚህ እዚች ጋር እንምጣና እሺ ዶት ራይት የሚል ካለ ለጊዜው ባክግራውንድ ከለር ለመለየት እንዲመቸኝ እሱን ቼክ ላድርገው። ይኸው ባክግራውንዱ ኢሜጁን ከንትን ነው የወሰደው። ስለዚህ ቶፑ እዚህ ጋር ነው። ያ ማለት በዚህ በኩል እኩል አይደለም የሚጀምሩት። ለዚህኛው ቶፕ እኩል ሰጠናቸዋል። ለዚህኛው ግን ቶፑን አነስ እናድርግለት ኢሜጁ ወደ ላይ ሙቭ እንዲያደርግ። ስለዚህ እንመለስና ከላይ ቶፕ ብለን ይሄኛውን ቶፕ ይሄኛውን 20% ብናደርገው ኢሜጁ ወደ ላይ ሙቭ ያደርጋል። አሁንም ትንሽ የሚቀረን ከሆነ ይህንን እናሳንሰው። ኢሜጁ ትንሽ አሁንም ሙቭ ያደርጋል። አሁንም ካልበቃ ቶፑን ወደ 2% ምናምን ማድረግ እንችላለን። አይ ቲንክ አሁን በቂ ይመስለኛል። ቶፑን 0 ብናደርገው አይ ቲንክ የሚያልሹ አይመስለኝም። 0 ቶፕ ላይ ትንሽ ነገር ከበር ማድረግ እንችላለን። እሺ አሁን ኢሜጁ ትክክል ይመስለኛል። ስለዚህ ምን እናድርገው? ይሄኛውን እናጥፋው። ስለዚህ ኢሜጃችንን በዚህ መልኩ ምን ማድረግ እንችላለን? መስራት እንችላለን። የሚቀረን ምንድን ነው? አሁን አይ ቲንክ የሚቀረን ነገር ያለ አይመስለኝም። which is አኒሜሽን ይቀርናል። እዚህ ጋር ሪፍሬሽ ብናደርገው አኒሜሽን ነገር አላቸው። ስለዚህ አኒሜሽን በኤችቲኤምኤል እና በሲኤስኤስ ደግሞ ኪፍሬም ብለን እንጠራዋለን። እሱን እንስራ። አኒሜሽን ያለው ማን ነው? አንደኛው እነዚህ ሄደሩ ሳይሆን ሄሮ ሴክሽን ላይ ሌፍቱ አለ። እዚህ ጋር ኤችቱ የምንላቸው አሉ። ክላስ እንስጣቸው ለጊዜው አኒሜት ችኛዋን ኮፒ ላድርጋትና ሁሉም አኒሜት ስለሚያደርጉ በተለያየ እንትን እሱን ኋላ እናየዋለን። እዚህኛውም ላይ ክላስ ልጨምርለት። አኒሜት አልት አልጨመርኩለትም። ሄሮ ኢሜጅ። እሺ ምንም አይነት የተለወጠ የተቀየረ ነገር የለም። ከዚህ በኋላ አኒሜሽን ለመስራት እዚች ጋር እንምጣና ቡት እንትን ይሄ ኪፍሬምስ የሚባል የኤችቲኤምኤል እና በሲኤስኤስ ከሆነ እሱ አኒሜት እናደርጋለን። ከዛ ምን ኤክስፔክት ያደርጋል? አይደንቲፋየር which is the name of animation አኒሜሽኑን ምን እንበለው? ለምሳሌ ሙቭ አፕ ብለን ክሬት እናድርገው። እዚህ ጋ የኛን እንየው እስኪ አኒሜሽኑን ምንድን ነው የሚያደርገው? አኒሜሽኑ መጀመሪያ ከእይታ ይጠፋሉ። ከዛ ነው አኒሜት የሚያደርጉት። የሆነ ድላይ ነገር አላቸው። እያንዳንዱ የተለያየ ታይም ድላይ አላቸው። ነገር ግን ከእይታ ጠፍተው ነው የሚመለሱት። ስለዚህ ምን እናድርግ? 100% ሲሆኑ ወይም ደግሞ መታየት ሲጀምር ምን ማድረግ እንችላለን? ኦፓሲቲ እንጨምርለት እና ኦፓሲቲ አንድ እናድርግለት። ከዛ የዋይ ዳይሬክሽን ነው ሙቭ የሚያደርጉት። ሪፍሬሽ እናድርገውና ቦተም ቱ አፕ ነው የሚመጡት። እንደምናየው ከታች ነው ወደ ላይ የሚመጡት። ስለዚህ እሱ ምን አለ? ትራንስፎርም ነገር አለ። ትራንስፎርም ትራንዚሽን ትራንስሌት ዋይ እናድርገውና ሜይ ቢ 40 ፒክስ ማድረግ እንችላለን። ይሄ መታየት ሙሉ ለሙሉ ሲታዩ ይሄኛው 0 እናድርገው። ሶሪ ይሄኛው 0 ነው መሆን ያለበት። መታየት ሲጀምሩ ምንም ነበረበት ወይም ደግሞ ኦሪጂናል ፖዚሽናቸው ላይ መሆን አለበት። ግን መጀመሪያ ላይ ወይም ደግሞ 0% ሲሆን እዚች ጋር 0% እናድርግለት እና ያኔ ኦፓሲቲ የላቸውም፣ አይታዩም፣ እነሱ ከእይታ ይጠፋሉ። ሌላው ትራንስፎርም አላቸው ወይም ደግሞ ዋይ ሙቭ ያደርጋል፣ ከታች ነው የሚመጡት። ስለዚህ ትራንስሌት ዋይ እዚች ጋር 30 ፒክስ ማድረግ እንችላለን። እሺ ይሄን አኒሜሽን ለማን ነው አድ የምናደርገው? አሁን ነው እዚህ ጋር ምን የሚል ሰጥቻለሁኝ። ለሁሉም አኒሜት የሚል አለ። እዚች ጋር ክላሱ አኒሜት የሚል አለ። ስለዚህ አኒሜት ለሚሉት ያቺ እንትኗ ያ ማለት ከእይታ የሚጠፉት እነዚህ ናቸው፣ ኮንተንቱ ማለት ነው። ስለዚህ እነሱ ከሆኑ ምን እናደርግ? እዚች ጋር እንምጣና አኒሜት የሚል ካለ ዶት አኒሜት
ወይም ደግሞ አኒሜሽን ለማድረግ ፈልጌ ነው ካለ ምን ላድርገው? እዚች ጋር ኦፓሲቲ መጀመሪያ አይታዩም፣ ዜሮ ነው የሚሆነው፣ ወይም ደግሞ ከእይታ ይጠፋሉ። ከዛ ትራንዚሽን አለ፣ ይሄ ትራንስፎርም ማለት ትራንስሌት ዋይ ስንት ነው? 30 ነው። 30 ፒክስ እናድርግለት፣ ከታች 30 ፒክስ ስላለ ማለት ነው። ከዛ አኒሜሽኑ ምንድን ነው? አኒሜሽን ኔም አኒሜሽን እንሰጠዋለን። አኒሜሽን የእኛ ስማችን ማናት? ሙቭ አፕ የምትል። ስለዚህ ሙቭ አፕ የሚለውን ስም እንሰጠዋለን። ይሄኛው የኪፍሬማችን አይደንቲፋየር ማለት ነው። ከዛ ምን ያህል ነው አኒሜት የሚያደርገው? አኒሜሽን ዲሌዩን እናስቀምጣለን። ለምሳሌ 0.8 ሰከንድ እናድርግለት። ከዛ ሊኒየር ነው የሚሆነው፣ አይ ቲንክ ሊኒየር ስለሆነ ከዛ ፎርዋርድ ነው፣ አንዴ ብቻ ነው የሚያደርገው። ኢንፊኒት ምናምን የሚባላል ወይም ደግሞ ባክ የሚባላል፣ ግን አንዴ ብቻ አኒሜት ስለሚያደርግ እሱን እናደርገዋለን። እሺ ሴቭ እናደርግና እስኪ እንየው። እስኪ ሶሪ ይሄ ፊቱ ነው። እዚህ ጋር ብናየው ይሄው አኒሜሽን ነገር አለ። ስለዚህ አኒሜሽን ነገር አለ ግን እንትን አይለንም። የተወሰነ እችኛዋን ቶፓን ትንሽ እንትን ላድርጋት አንዴ። ሌፍት ቶፕ ያልናትን ቼክ እናድርጋት። ሌፍት ቶፕ 50% ከሚሆን ይሄኛው ወደ 30 ቢሆን ትንሽ ከፍ፣ ሶሪ 40 ቢሆን ትንሽ አሁን ካለበት የሚሻል ይመስለኛል። ስለዚህ አኒሜሽን ነገር አለ ግን እያንዳንዱ እኩል ነው የሄዱት። ሁሉም አንድ ተመሳሳይ የሆነ ክላስ ኔም ስላላቸው አኒሜት የሚለው ለሁሉም ኮመን ነው፣ ተመሳሳይ ነው። ነገር ግን እያንዳንዱ ምን መሆን አለበት? መለየት ይኖርበታል። ስለዚህ ለእያንዳንዱ ኤለመንት አኒሜሽን ዲሌይ እንስጥ። ስለዚህ አይ ቲንክ ኤችቱ አለ እዚች ጋር ኤችቱ ብያለሁ። እዚች ጋር ልምጣና ኤችቱ ካለ ምን ማድረግ እችላለሁ? አኒሜሽን ዲሌይ መጨመር እችላለሁ። አኒሜሽን ዲሌይ መጀመሪያ ላይ ኤችቱ ትንሽ ነው እንትን የሚያደርገው 0 ወይም ደግሞ 1 ሰከንድ ላደርገው እችላለሁ። ከዛ ፓራግራፍ አለ ፓራግራፉ አኒሜሽን ዲሌይ ከዚህኛው ደግሞ ትንሽ ዘገየት ብሎ ይምጣ። 1.5 ሰከንድ አካባቢ እናድርግለት። ሌላው ማን ነበር ያለው? በተኗ። ስለዚህ በተን አኒሜት የምትል ካለች እዚህ ጋር እንምጣና በተን ዶት አኒሜት የምትል ካለች ክላስ ኔሙ ማለት ነው ማድረግ እንችላለን። አኒሜሽን ዲሌይ 2 ሰከንድ እናደርግለት። አይ ቲንክ 1.5 አለን። ከዛ አይ ቲንክ የሚቀረን ኢሜጅ ነው። ሶ አይኤምጂ ዶት አኒሜት የሚል ካለ ክላስ ኔሙ ማለት ነው። አኒሜሽን ዲሌይ ስንት እናድርግለት? 2.5 ሰከንድ እናድርግለት። እሺ እንየው እስኪ። ፊቱ ነው ወይስ እኛ ነው? እሱ አሁን የሰራነው ነው። ይሄው ችግር እንመለስ። ቲንክ ለዚህኛው ምንድን ነበር የሰጠነው? 2 ተመሳሳይ ነው። ለፓራግራፉ አኒሜሽን 1 ሰከንድ ነው። ለሄደሩ 1 ሰከንድ ነው። ይሄኛውን 0.8 ብናደርገው እንትን ያደርጋል ወይስ? እሺ ለሚቸክ ይሄኛውና ይሄኛው እኩል ነው እየሄደ ያለው። ፓራግራፍ አኒሜት ስፓን ዲስፕሌይ ማርጅን በተን አኒሜሽን ፓራግራፍ ካለ አኒሜሽን ዲሌይ እስኪ አይ ቲንክ እስኪ ዶት አኒሜት ላድርገው። የታችኛውን አኒሜት እየወሰደ ነው የሚሆነው። 1.8 ለዚህኛውም ዶት አኒሜት ላድርገው። አይ ቲንክ የእንትኗን እየወሰደ ሊሆን ይችላል። እስኪ ቼክ እናድርገው። አሁን ትክክል መጥቶልናል። የዚችኛዋን አኒሜት ከታች ኦቨርራይድ ያደርገዋል፣ ይሄኛውን ኦቨርራይድ ያደርገዋል። ይሄኛው ከታች ዶት አኒሜት ያልነው ለሁለቱም ኮመን ነው። እዚህ ጋር ለዚህም አኒሜት አለው። ስለዚህ ይችኛዋን አይደንቲፋይ ለማድረግ ኤችቱ ዶት አኒሜት የሚል ክላስ ካለው ይሄንን አድርግልኝ ማለት ነው። ሶ በዚህ መልኩ ምን ማድረግ እንችላለን? መስራት እንችላለን ማለት ነው። እዚህ ጋር ሆቨር ባደርግበት ይሄው ሆቨር ባደርግበት እሱን ተመሳሳይ ይመጣል። ሶ በዚህኛው ቪዲዮ ምን አይተናል? ይችን የመሰለች ዌብሳይት እንዴት አድርገን እንሰራለን የሚለውን ነገር አይተናል። በድጋሚ ሰብስክራይብ፣ ሼር ማድረጋችሁን አትርሱ እያልን ለማስታወስ እንወዳለን። ሰላም።